ስለዚህ ጸሎት ማለት የውስጥ መሰጠት ነው። በመሰጠት ውስጥ ተከሆኖ ከአምላክ ጋር የሚደረግ ተግባቦት ነው ጸሎት ማለት። አንደኛ ሳሙኤል ላይ 1:13 እና ኤርምያስ 33:3 ባሉ ሀሳብ ብንወስድ ደግሞ ጸሎት ማለት የልብ መሰበርን፣ የመንፈስን ተግባቦትን፣ የውስጥ ጩኸትን፣ ነገሮችን የማግኘትን ጉጉት ወይም ትኩረትን የያዘ መንፈሳዊ ቃል ነው ብለን መናገር እንችላለን። ሌላ ደግሞ ጸሎት ማለት ውጊያ ነው። ግንባር ላይ የሚደረግ የውጊያ ትግል፣ ድንበር ለመውሰድ ግዛት ለማስፋት የሚደረግ ጦርነት ነው ጸሎት ማለት። ይህን በያዕቆብ 4:7 እና እንደ ጴጥሮስ 5:18 ባለው ሀሳብ ማየት እንችላለን። ባለጋራችሁ ዲያብሎስ የሚውጠውን ፈልጉ ይላል። ስለዚህ ወረድ ብሎ ምናል ጸንታችሁ ተቃውሙት፣ ታገሉት፣ ተዋጉት የሚል ትርጉም ይሰጣል። ክፉን ተቃውሙ፣ ወደ እግዚአብሔር ቀረቡ። መቃወም፣ መታገል የሚል ከጸሎት ጋር የሚገናኝበት። ሌላኛው ደግሞ ኢየሱስ ክርስቶስ ተራራ ስብከት ላይ ያነሳውን ሀሳብ ማንሳት እንችላለን። መፈለግ፣ ፈልጉ ታገኛላችሁ የሚለው ፈልጉ፣ መፈለግ፣ ነገሮችን ለማግኘት የሚደረግ ትግልና ጉጉት። ቅድም እንደጠቀስኩ ኤርምያስ ላይ ጩህ ይለዋል። መጮህ የሚለውን ነገር ሳወራ በመንፈስ መጮህ ሊሆን ይችላል፣ በአካል መጮህ ሊሆን ይችላል። መጮህ ብሎ መጮህ ነው ጸሎት። በጊዜ በሚገኝ መረዳት፣ በተሰማ መንፈስ መሰጠት፣ መንፈስ መረዳት ተኮኖ የሚጮህ ነው። አንደኛ ሳሙኤል ላይ 1:13 ብንመለከት ሐና ስትጸልይ ደግሞ ከንፈር በማንቀሳቀስ በተሰበረ ልብ ሆና በእግዚአብሔር ፊት ማንም ድምፅ ሳታሰማ ይላል። ያ ድምፅ ሳይሰማ ጸሎት የሚጸለይበት ነው። ኢየሱስ ክርስቶስ ሌላ ያስተማረው ነገር አለ። አምናችሁ ምናልባት አምናችሁ የምትለምኑት ይላል። እምነትና ጸሎት የአንድ ሳንቲም የሁለት ገጽታዎች እንደሆኑ እንደገና በዚህ ክፍል አይነጣጠሉም። አምናችሁ የምትለምኑትን ሁሉ ታገኛላችሁ። አምናችሁ ማመንን የሚል ወይም ጸሎት ከማመን ጋር የተገናኘ ሀሳብ እንዳለው ማየት እንችላለን ማለት ነው። ስለዚህ በአጠቃላይ ጸሎት ማለት ከላይ የተጠቀምናቸውን ቃላቶችን አጣምሮ ጨምሮ ይዞ ሸክም ማራገፊያ፣ ከተጽዕኖ ነፃ ማውጫ፣ እረፍት ማግኛ፣ መልእክት መቀበያና ነፍስ ከፈጣሪ ጋር የምትገናኝበት መነጋገሪያ ሜዳ ብያለሁ። እረፍት ማግኛ ነው። ሸክም ማራገፊያ ነው። መልእክትና ጥቆማ መቀበያ ነው። ድል ማብሰሪያ ነው። ነፍስ ከፈጣሪው ጋር የምትገናኝበት መገናኛ ማዕከል የሆነ ሜዳ ነው ጸሎት። ስለዚህ እናንተም እስኪ ተጨማሪ ስለ ጸሎት ምንነት ማንሳት ማውራት እንችላለን። ያላችሁን መረዳት ብታስቀምጡ ብናወራ ጸሎት ሰፊ ሀሳብ ነው፣ አስተማሪ ነው የሚል ሀሳብ ማንሳት እንችላለን።